ሰላም ቤተሰቦቻችን እንዴት ናችሁ? ይህ ቅኔ ሾው ፕሮግራማችን ነው። አብራችሁን ስለሆናችሁ እናመሰግናለን። በዩቲዩብ ስለሚለቀቅ ዩቲዩብ ሰብስክራይብ እያደረጋችሁ በመከታተል ትችላላችሁ። እንወዳችኋለን። በቅድሚያ ዳኒ እንኳን ደህና መጣህ። በጣም ብዙ ይመስለን አለን። እንግዲህ ዛሬ የመጣህበትን ምክንያት አሁን አስቀድሜ ነግሬህ ነበር፣ ግን ህዝብ መስማት ስላለበት እንንገራቸው። አሁን በቅርቡ የጀመርኩት ፕሮግራም አለኝ እና እሱ ፕሮግራም ላይ ቅኔዎች ናቸው የሚጠየቁት። የቅኔ ጥያቄዎች ናቸው። ህብረ ቃል፣ ስም፣ ወርቅ ትናገራለህ፣ ሽልማት ታገኛለህ ማለት ነው። በዙር ሽልማት 500 ብር የምታገኘው፣ ግን ዋጋቸው ልንገርህ። ህብረ ቃል ከተናገርህ 25 ብር፣ ሰም ከተናገር 25 ብር፣ ወርቁን ከተናገር 50 ብር ነው። ከወርቅ የሚበልጥ ነገር ስለሌለ 50 ብር ይሆናል ማለት ነው። በአንድ ጥያቄ 100 ብር ታገኛለህ። 5 ጥያቄዎች ተጠይቀህ ካሸነፍክ 500 ብር ታገኛለህ ማለት ነው። እንግዲህ ወንድሜ ፈጣሪ ይርዳህ። ጥያቄውን ያዘጋጀሁት እኔ ነኝ፣ ግን እነዚህ ጥያቄዎች ከወጡ ደግሞ ማለት እነዚህ ቅኔዎች ከተጻፉ ብዙ ጊዜ ሆኗቸዋል ማለት ነው። ያው እኔ ግጥም ጽፌ ሳይሆን ተጽፎ የተቀመጡ ግጥሞችን አስፈር እና የምንነጋገርባቸው። እንግዲህ ቤተሰብ ጥያቄዎችን አይታችሁ ወዳችሁ ኮሜንት ታደርጉልናላችሁ። ያው እንደ ጀማሪ መስተካከል ያለበት ነገር ሊኖር ይችላል። እሱንም እንድናስተካከል አስተያየት ትሰጡናላችሁ ማለት ነው። ወዳችኋለሁ፣ አዳውራችኋለሁ። ጥያቄዎች ሲሉት ደስ ይላል። ጥያቄዎችን ጀምር ጠይቀኝ። አሁን ጥያቄዎችን ስትጠይቀኝ ህብረ ቃሉን ሶስቱን ለመተከተል አስቀምጣለሁ። ህብረ ቃል፣ ስም፣ ወርቅ እነሱን ታደርጋለህ። ከዛ ደግሞ ስለ ህይወት አንዳንድ ነገሮች ልጠይቅ እችላለሁ። እንግዲህ እነሱ ያው እኔም ኦዲየንስ መማር ስላለብን ለሱ ትመልስልናለህ ማለት ነው። አሁን ወደ ጥያቄዎች እንግባ። እዚህ ስለተገኘ በጣም ደስ ይለኛል። ድምፅህ ግን አይሰማም። እንደዚህ ነው የሚታወቅ። ይሰማል እዛው። አይ ከስቱዲዮ ውጭ ድምፅህ እንደሚሰማ ቃሉ፣ ግን ዛሬ ለኢንተርቪው ይሆን ምንም ድምፅህ በጣም ዝቅ አድርገዋል። ይሁን ችግር የለውም። ወደ ጥያቄዎች እንባለን። እሺ ውጤት እንግዲህ በስልኬ ነው የሚይዘው። ያዝ ገሬና አሸናፊ ስትሆን ስልኬ ባትሪ ዘግቷል። እስኪ ያንተን ስልክ መጠቀም ስላለው ያዝ። እስኪ ስልኩን ልዋሰውና እንግዲህ ቤተሰቦቻችን እንትኑን እንቀጥላለን ማለት ነው። አብራችሁ እሺ አገኘ። እሺ አይ ስልክ እስከሚከፍት ድረስ እንግዲህ እኛ ያወራን እንጠብቃለን ማለት ነው። ወደ ጥያቄዎች እንባላለን። ጥያቄው ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ መበጨት ይላል። አንደኛው ጥያቄ ይሄ ነው። ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ መበጨት። ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ መበጨት። ህብረ ቃሉ ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ መበጨት። ሴቶች ንገራችሁ፣ ህብረ ቃሉ ንገራችሁ፣ ይቀራችሁ፣ ልምከራችሁ ነው ነው ልምከራችሁ። ሴቶች ልምከራችሁ ይቅርባችሁ በእውነት ህብረ ቃሉ ልምከራችሁ። እሺ ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ ገንዘብ ባላነሰኝ ገንዘብ እያላችሁ ገንዘብ ባላነሰኝ እያላችሁ ወጪ ማለት አይደለ? አሁን ምን መሰለህ፣ እኔን አሁን ጥያቄ ስትጠይቅ እንዲህ ፍጥጥ አድርገህ ካየኝ
ይጠፉብኛል። አንተ ጥያቄውን ጠይቀህ ብለህ አሁን መቀበል እየተሰሳቅነ ሌላ ታሪክ ውስጥ እንዳይሆን ከዛ ሴቶች ልንገራችሁ ምክርባችሁ ከሆነ ሴቶች ልምከራችሁ ቅርባችሁ ሆነ ገንዘብ ባላነስ ያብነስ ወጥቶሽ ከዛ ወርቁ ባላነስ ነው። ኦኬ እሺ ጨረስ። እሺ ቤተሰብ እንግዲህ ከሶስቱ አንዱ ይመልሳል ማለት ነው። አንዱ ወላላል ልንገርህ ጥያቄውን እዚህ ጋር ክሊር አድርገን ማለት ነው። ጥያቄውን አሁን ሰሙ ወርቁን ህብረቃሉ ሰሙ ወርቁ መለሱ። አሁን እዚህ ጋር ሴቶች ልምከራችሁ ቅርባችሁ በሆኑት ገንዘብ ባላነስ እያሉ ወርቆች በቃ ምንድነው እኮ ባለ አነሰኝ እኔ ከዚህ በላይ ምን አድርገኝ እንዳልሽ አሁን አልነገርኩህ። ቀጥል አንተ ደግሞ አብራራሽ ማለት የመለስከው ወርቁን ብቻ ነው እንጂ ሌሎችን አልመለስክም። ያ ማለት 50 ብር አለ ማለት ነው። እሺ ከወዲሁ ክሊር አድርጌ ማለት ስላለብኝ ሴቶችን ልምከራችሁ ይቅርባችሁ በእውነት ገንዘብ ባላነሰኝ እያሉ ነው ቁጭት ማለት ሴቶች ይሄ ባላነሰኝ የሚለው በረቃሉ ነው። ሴቶች ልምከራችሁ ይቅርባችሁ በእውነት ገንዘብ አትበሉ። ገንዘብ ካፊ ነገር ነው ማለት ሰምኖ ከዛ ወርቁ ደግሞ ባላነሰኝ አትበሉ። ባል ለክሩም ሶስተኛ ባል ቺት አታድርጉ ማለት ነው። መልእክቱ እንደዛ እኮ አሁን ጥያቄው ማለት በቃ ጥያቄው እንደዛ ተመልሷል። አሁን ወደ ቀጣዮች እንትን ዳንለኛል ወደ ቀጣዮች ጥያቄ እናምራ። እሺ የአምሳ ብር በነገራችን ላይ የአምሳ ብር አሸናፊ ይሆናል። ኧረ ሁሉንም መልሼ ነበር እኔ ረዘም አድርጌ ስለምመልስለት ነው። እሱ ደግሞ እንደዛ አልፈለገም። ችግር የለም እኮ ጥርጥር አድርገን በቀጣይ ጥያቄ እንገናኛለን። ወደ ቀጣይ ጥያቄ ሂድ። እሺ ቤተሰብ ወደ ቀጣይ ጥያቄ ከመሄዴ በፊት ዳኒ ምን አይነት ሰው ነው የሚለውን እስኪ አንዴ ክሊር አድርግ። ዳኒ ዩቲዩበር ነው። በቃ ዳኒ ዩቲዩበር ነው። ዩቲዩብ ላይ እየገባች ሰብስክራይብ አድርጉ። ምንድን ነው ሰብስክራይብ ማታደርጉ? እሱንም ሰብስክራይብ አድርጉ። እኔንም ሰብስክራይብ አድርጉ። ቪዲዮዎችን እየገባችሁ ሸር አድርጉ። እና ዳኒ እንደዛ ነው። ዩቲዩብ ሰራ የራሱ ቻናል አለ። እሺ ዩቲዩብ የሆነ አላማ ዳኒ ድረስ ይፈልጋል። እዚህ ለመድረስ ምን አይነት ሀሳቦችን አሳልፋል? ብዙ ነገሮችን አሳልፋል። ዳገት ወርጫለሁ፣ ሁለት ወርጫለሁ። ዳገት ወጣ ትንሽ መላሴን ስላመመኝ ለዛ ነው ለመናገር ምን ያልኩበት የተቆላጠፍ እየመሰለው ነው። ልጅ ነው እኮ ዳገት ወጥቻለሁ፣ ሁለት ወርጫለሁ። ኦኬ እዚህም ደረጃ ላይ ከነዛ ከባድ ማለት ለወዴስ ጥለን ይችላል ያካል ከባድ ነገር አለ። ወደ ቀጣይ ጥያቄ አምራለሁ። ወደ ቀጣይ ጥያቄ አይ ማለት ዳኒ አሁን እዚህ ስኬት ላይ ነኝ ብለህ ታስባለህ? እዚህ ለመድረስስ ማን ነው ዋጋ የከፈለልህ? ምን አይነት ዋጋ ከፍለን እዚህ የደረስከው የሚለውን እስኪ አንዴ። እዚህ ለመድረስ ብዙ ዋጋ ከፍያለሁ። ብዙ ሰዎችም ለእኔ ብዙ ዋጋ ከፍለውልኛል። በጣም አመሰግናለሁ እነሱንም። አሁንም ደግሞ መድረስ የምፈልግበት ቦታ አለ። እዛ ለመድረስ አሁን የሚያግዘኝ ሰው ያስፈልገኛል። ካሳለፍካቸው ነገሮች አንዱ ያው አንዱ ነገራችን ካሳለፍካቸው ሀሳቦች ያሳለፍካቸው ብዙ ነገሮች አሉ። ጾሜን ብዬ አድሬያለሁ ብያለሁ። ገጠመኝ ፈተና ጾሜን ብያለሁ አድሬያለሁ ብያለሁ። እስኪ ምክንያት ካለ ለምንድን ነው ጾምክን የዋልከው? ስራ ነው። በስራ ምክንያት ጾሜን እውላለሁ አድራለሁ እና ሰው ቤት ሰራ ነበረና የማይሆን ምግብ እየመጣልኝ እኔ ደግሞ የማይሆን ምግብ ከበላሁ እታመማለሁ። እንዲያደረ የዋለ ምግብ ከበላሁ እታመማለሁና በዛ ምክንያት ጾሜን ብያለሁ አድሬያለሁ ውያለሁ። ውዬ ለራሱ ወደ 10 ሰዓት አካባቢ ምናምን የበላሁ እና በጣም ህይወት ምን ይለኝ ነበር። ያ ሁሉ ነገር አልፎ ደግሞ ዛሬ በራሳችን ስራ እየሰራ የዩቲዩብ የተንቀሳቀሰ እናንተ ሰብስክራይብ አታረጉኝ እኛ እዚህ ደርሰናል። እየበላን ይዋል። ኦኬ ዳኒ ዩቲዩበር ለመባል ብዙ መስፈርቶች አሉና ስንት ሰብስክራይበር አለ?
ሰብስክራይብ 11 ሰብስክራይብ አለኝ። 11 ሰብስክራይብ አዲስ ቻናል ነው። ሌላ ቻናል ነበረኝ፣ እሱን ተዘግቷል። እኔ በምክንያት እንደሆነ የተዘጋ አላውቅም። ተዘጋ። እኔ ተውት ብዬ የሆነ ስራ ነበረኝ እዛም ላይ እየሰራው ነበረ። እሱን በቃ አልተከታተልኩትም። ሌላ አዲስ ቻናል ከፍተናል። 11 ሰብስክራይብ አለው። አዳዲስ ቪዲዮዎች እየለቀቀ ነው። ለእናንተም ትምህርት ይሆናሉ ብለን ያስናቸው። እናንተም እየገባችሁ ሰብስክራይብ አድርጉ። ዳኒ ፍቅር የዩቲዩብ ቻናላችን እና ዩቲዩብ ላይ ብዙ መስፈርቶች አሉ ከምትለው ነገር ምን መስፈርት አለ? አንድ ዩቲዩበር ለመባል ሰብስክራይበር ተከፋይ መሆን አለበት። በተለይ ተከፋይ መሆን አለበት ዩቲዩበር ለመባል። ያው 11 ሰብስክራይበር ይዘህ ተከፋይ እንዳትሆን ከኔ እነሱ ያውቃሉ። እኮ ትናንትና ነው ቪዲዮ ፖስት አደረኩ። አንድ ቪዲዮ ፖስት ሳደርግ 11 ሰብስክራይብ አገኘቻችሁ። ቪዲዮ ግን ከዛም በላይ አላቀናችም። ሾርት ቪዲዮ ነበረች። ችግር የለም ብለን እኛም ስራም አልሰራንበትም። አሁን ግን በአዲስ አበባም ከች ብለናል። ሰብስክራይብ ታደርጋላችሁ። ደረጃ እንደምንደርስ ተስፋ አለን። ብዙውን ተስፋ ለማምለጥ ነው። በጣም አሪፍ። እሺ ወደ ሁለተኛው ጥያቄ አመራለሁ። ሁለተኛው ጥያቄ እንግዲህ እንግዲህ ነው ተረደሰልኝ። ችግር የለም እመልሳለሁ። ግን ጥያቄዎችን ስመልስ ማለት አናት እንትልልናለ እናፋለን ማለት ነው ያለ። እሺ ራሴን አሞ ፎጣ ጠምጥም ያለው የልጆች አባት ነኝ ልጅን ወዳለሁ። ራሴን አሞ ፎጣ ጠምጥም ያለው የልጆች አባት ነኝ ልጅን ወዳለሁ። ራሴን አሞ ፎጣ ጠምጥም ያለው የልጆች አባት ነኝ ልጅን ወዳለሁ አለ ወርቁ። ልጅን ወዳለሁ ማለት ከአብረቃ መጀመር ልጅን ወዳለሁ ማለት ልጅን ወዳለሁ ማለት በቃ ያው ይሄ ነገር መናገር ለማለት አላውቅም። ግን ልጅን ወዳለሁ ማለት ለምንድን ነው ቀጥተኛ ፍቺውን ማድረግ? ቀጥተኛ ፍቺውን አብሬ ብተኛ እፈልጋለሁ። ከማን ጋር? ከባለቤቱ ሳሙ ራሴን አሞኝ ፎጣ ጠምጥም ያለው የልጆች አባት ነኝ ልጅን ወዳለሁ አለ። ሳሙ ራሴን አሞኝ ፎጣ ጠምጥም ያለው የልጆች አባት ነኝ የልጆች አባት። እኔ ከላይ ወደ ታች ነው እየመጣ ያለው። ቀጥተኛ መልስ እየሰጠኝ አይደለም እና ስመልስለት አይደለም ያለኝ ሰው ወደ ከላይ እንዲስኖር ደግሞ የተስተካከለ አይ ትልልቅ ዋጋ ያላቸው እንትኖች እየመለስክ ኖርማል እና ራሴን አሞኝ ፎጣ ጠምጥም ያለው የልጆች አባት ነኝ ልጅን ወዳለሁ አለ። ሳሙ ደግሞ የልጆች አባት ነኝ የልጆች አባት እሺ ተብራካሉ ደግሞ ጠምጥም ያለው ፎጣ ጠምጥም ያለው ኪሳራው እንግዲህ ምንድነው ማለት ደግሞ ኪሳራው ምንድነው? አሁን ቀደም ማለቴ ያወራን ነበረ። ህብረ ቃል ሁለት ቃል ወይም አንድ ቃል ሊሆን ይችላል። በጣም ረዘም ያለ ዲያሎግን አይወስድም ብዬ ነበር። ህብረ ቃል ፎጣ ጠምጥም ያለው ህብረ ቃል ፎጣ ጠምጥም ረዘም ያለ በጀል አሁን በተኛ ወዳለው ስትል ነበር። ከዛ በተኛ ወዳለው በጀል እኮ ሰሙ ቢሻለኝ ወዳለው ነው። ሰሙ ከህብረ ቃሉ ልምጣለህና ነገር ሰሙ እንትን ህብረ ቃሉ በጅን የምትለው አካል ብቻ ነች። ሰሙ ቢሻለኝ ለልጆቼ ልድንላቸው እወዳለሁ ነው። ሶስተኛውና ባለቴ ወርቁ ደግሞ ይዤ ደግማለሁ አንድ ልጅ ማለት ሰርቼ እጨምራለሁ ማለት ነው። ያው ከሴት ጋር ማለት ፈልጋለሁ ማለት ነው። ልጁ እየተመረጠኝ ነው። የምታውቁ ሰዎች ደግሞ ኮሜንት ላይ
እስኪ መልሶችን እኔ እፈልጋለሁ። እሺ ልጁ ግን እየሸመጠጠኝ ያለ። አይ እየሸመጠጥኩ አይደለም። በነገራችን ላይ እስካሁን ባለው ውጤት 100 ብር አግኝተሃል። 2 ወርቆች ይመልሳል። ዋናውን ነው የሚመልስ ያለው። ወደ ቀጣዩ ጥያቄ አምራጅ እስቲ። እሺ ከዛ በፊት ግን ዳኒ ላለ መሰለህ ዳኒ በሁለት ቃል ብቻ ለህይወትህ 2 ያስፈልጉኛል የምትላቸው ዋና ዋና ነገሮች በህይወቴ የሚያስፈልጉኝ ዋና ዋና ነገሮች ማለት ዋጋ የምትሰጣቸው ዋጋ የሚሰጣቸው ቦታ ያላቸው 2 አንድ እናቴ ነች፣ ሁለተኛ ሀገሬ ነች። የመጀመሪያዋ እናቴ ነች፣ ሁለተኛዋ ሀገሬ ነች። ሀገሬ በጣም ትወዳለህ? ምንም ጥያቄ ግን አትጠይቀኝ። አይ እናቱን የማይወድ ልጅ አይኖርም ብዬ አስባለሁ። ይኖራል ግን እኔ አሁን አንተ በምታያቸው ሶሻል ሚዲያ ላይ የሚወጡ ነገሮች ሊሆን ይችላል። እናቱን የሚጠራ ልጅ አይኖርም ስለማይኖር ምክንያቱም 9 ወር ብሏ ከዛም እስከ 3 ዓመት 4 ዓመት ድረስ በጀርባዋ አዝላ ጡቶቿን እየጠባ የሞክሰው እናትን መጥላት ማለት በጣም ከባድ ነው። አላስብም። ያው እንግዲህ ስትወለድ እኮ ብዙ ነገሮች አደማዱ በአንተ ምክንያት የሆነ ነገር ሆና ሊሆን ይችላል፣ ታማ ሊሆን ይችላል፣ ገጥማ ሊሆን ይችላል፣ አርፋም ሊሆን ይችላል። እሱ ነገር እናትን ሳታውቅ እንድትቀር የሚያደርግ ነገር አለ። ግን እሱን እንትን ደግሞ መጥላት መጅባት አትችልም። ምክንያቱም የማታውቀውን ሰው መውደድ ስለማትችል ማለት ነው። ማናውቀውን ሰው አልወድም ለምን እንትን እላለሁ። ጥላቻ እኮ አይደለም። ከዛ ግን ቦታ የምትሰጠው ሀገርን ትወዳታለህ በጣም ካመናገበ ላይ በቃ እና እንደዚህ የሚበሻሸቅ ሰው አልወድም። በቃ ሀገሬ እንጃ ለምን እንደሆነ አላውቅም። ብቻ ግን በጣም ከባድ ነው እና ሀገሬ የምናገርብኝ ሰው አልፈልግም። በቃ እሱና መዛፍ ስለ ሀገር የተዘፈነ ሙዚቃ ታስታውሳለህ? ስለ ሀገር ምን አይነት ሙዚቃ የምታስታውሰው ዘፈን አለ? እስኪ አንድ ዘፈን አስታውሰን። አንድ ዘፈን ስለ ሀገር ዘፈን አንድ ዘፈን ትረዳለች። የምታስታውሰው ደስ ያለ ሙዚቃ ዘፈን እስኪ ስለ ሀገር የማስታውሰው ሙዚቃ 2 ሙዚቃዎች አሉ እና እኔ መስፈን የምፈልገው ነገር በነገራችን አለ። ሙዚቃውን ዘፈንልሃለሁ በትንሹ ግን አንድ ሙዚቃ ደግሞ የምወደው ሙዚቃ ጎንደር ያለ የዘፈኑ ሙዚቃ በጣም ደስ ይለኛል። እሱ እንዳለ ሆኖ ግን ስለ ሀገሬ መስፈን የምፈልገው ሙዚቃ ነው። ኢትዮጵያ ይመርልሽ ሰብሉ አውድማው ጎተራው ይመርልሽ ሸሮ በተሩሎ ይደርጋል ከንተረሮ ወንዛ ወንዝሽ ሁሉ በነገራችን ላይ ድምፅ ታወጣው አይደለም እና አላወጣትም ማለት ነው። ወደፊት ይሄ ሙዚቃ በጣም ደስ ይለኛል። ኢትዮጵያን መጥራት ከምለው ሙዚቃ አንዱ ነው። ኦኬ በጣም አሪፍ። ወደ 3ኛው ጥያቄ እንሂድ። ደስ እንግዲህ 100 ብር አለ አጠቃላይ ይሰራል ማለት ነው። 3ኛው ጥያቄ የሚሆነው እንግዲህ ሀገረ ብልሃን እና ያን ማዶ ተራራ ስፈራዱን መልካም ገላለጡት ትመጡ እንደሆነ ይላል። ያን ማዶ ተራራ ስፈራዱን መልካም ገላለጡት ትመጡ እንደሆነ መልካም ገላለጡት ትመጡ እንደሆነ መልካም ገላለጡት እንደሆነ ያምሩ ራስ ፈራዱ ሆነ መልካም ገላለጡት ትመጡ እንደሆነ እዚህ ጋር ነው። በጣም ረጅም ነገር ከመለስከው በጣም ደስ ይለኛል። ምን ይላል መሰለህ? ሰሙ ትመጡ እንደሆነ ኑ ሰሙ ነው ወርቆ እንደ እንትን ከተባለ ለማድረግ ከተፈለገ ያን ማዶ ተራራ ስፈራዱን ያን ማዶ ተራራ ስፈራዱን መልካም ገላለጡ ትመጡ እንደሆነ ሀገራችን ተወረረች፣ ተደፈረች
እንደማለት ነው። ወቁ ማለት ነው። ሀገራችን ላይ ደረሱ እንደማለት ተፈልጎ ነው። ከዛ ሰሙ ለአንባዱ ተራራስፈራጉነ መልካም ገላለ አሁን መልሼ ልልላት፣ ምክንያቱም ቀጣይ ጥያቄዎች ስለሆኑብን ማለት ነው። ቶሎ ቶሎ መለሳቸው እንጂ። እሺ ህብረ ቃሉ መልካም ገላለጦች ነው። ሰሙ አጸዱት፣ አስተካከሉት መንገዱ እንደማለት ነው። ወርቁ ደግሞ መልካም ገላ አለበት። ጡት መልካም ገላ አገኙ፣ ጡት ያላት እንደማለት ነው። ገብቷል። አዝ ኤደርቲ ማይን ማለት ነው። መልካም ገላ አገኘው ጡት እንደማለት ነው። መልካም ገላ ማለት ረዳሁን። ልጁ አማርኛ ብዙንም አያውቅም ብሎ ልክ እየሸመጠጠ አይደለም። አማርኛ ብዙ ማያውቅም ሳይሆን ኮሜንት ላይ ይፈልጋል። እሺ ወደ ቀጣይ ጥያቄ መጨረሻ ላይ እንደውም ቀላል ጥያቄ ልጠይቅህ። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣ ከዚያ እስከዚህ ድረስ ሞጣ ነው ወይስ ሞጣ ይሰማል? እሺ ሞጣ ቀራኒዮ በነገራችን ላይ ሞጣ የራሱ ስም አይመስለኝም፣ እርግጠኛ አይደለሁም ግን ሞጣ ቀራኒዮ ያገሩ ስም ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ ወርቁ ከዛን ድረስ ሞጣ በሬሳ ላይ መጣ ሰው ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ በሬሳ ላይ የተሻገረ እንደመጣ በሬሳ ላይ የተሻገረ እንደመጣ ማለት ነው። ብረካም ነው እሱ ምንድነው? በሬሳ ላይ የተራመደ መጣው ምን ሳምብሽ ብረካሉ ደግሞ ሞጣ ቀራኒዮ ለምን አይታረስ በሬሳ ላይ መጣው ለምንድነው? ሰላም ነው እንደዚህ ወረብሻ ነው ማለት ነው። በጣም ጎበዝ አሪፍ አልመለስም። እርግጠኛ አልመለስም። እሺ መልሱን ልንገራችሁና አለፍ ኦዲየንስ ይበቃል ስለሆነ መልሱ ህብረ ቃሉ በሬሳ ላይ ነው። ሰሙ በሬሳ ላይ መጣው። በሬ ማየት ፈልጎ ነው። በሬ ሰው ማለት ነው። በሬሳ ላይ መጣው ሰሙ ነው እሱ። ህብረ ቃሉ ደግሞ ሬሳ እየተራመደ በሬሳ ላይ የቆምኩኝ መጣው እንደማለት ነው። ሬሳ ታውቃለህ፣ በሞተ እንትን ነገር ላይ የተረማመድ መጣው ማለት ነው። ምንድን ነበር ያለው አንተ? ሰሙን ህብረ ቃሉ ሰማ አድርገህ ነው አገለባበጥኩ። አንድ እኮ እዚህ ጋር አማርኛ የሰዋሰው ህግ በነገሩ አማርኛ ልክ ነህ። እሺ ዳኒ